አይ ወዳጆቼ እንደምን ከረማችሁ? እንኳን ወደ በሰላም መጣችሁ። ዛሬም ስለ ዩቲዩብ ያለንን ትምህርት እንቀጥላለን። ዛሬ ደግሞ የምናየው እንዴት ቪዲዮ አፕሎድ እንደምናደርግ ነው። በዩቲዩብ ቻናላችን ላይ ቪዲዮ አፕሎድ ለማድረግ በሶስት መንገድ ማድረግ እንችላለን። መጀመሪያ ቻናላችን ጋር እንመጣና አይኮኑ ጋር መተን ክሊክ እናደርግና ዩቲዩብ ስቱዲዮን እንከፍታለን። ይሄ ባለፈው ለናሙና የከፈትነው ቻናል ነው እና ዩቲዩብ ስቱዲዮን ከከፈትን በኋላ በሶስት በኩል አፕሎድ ማድረግ እንችላለን። የመጀመሪያው እዚህ ለምሳሌ ክሬት የሚለውን ስንከፍተው እዚህ ጋር አፕሎድ ቪዲዮ የሚል ኦፕሽን ይሰጠናል። አፕሎድ ቪዲዮን ስንከፍተው ደግሞ እዚህ ፋይል ኤክስፕሎረራችን ጋር ኮኔክት እንድናደርግ ምርጫ ይሰጠናል። አንደኛው መንገድ ይሄ ነው። ሁለተኛው ደግሞ እዚህ ጋር የምናየው የቀስት እንትን አለ፣ ቀስት ምልክት ያለው እሱም አፕሎድ ቪዲዮ የሚለው እሱንም ክሊክ ስናደርገው አሁንም ወደ ፋይላችን የምንሄድበት ሊንክ ይሰጠናል። ወደ ፋይል ኤክስፕሎረር ያገናኘናል ማለት ነው። እዛ ሄደን ቪዲዮ እንመርጣለን ማለት ነው ያዘጋጀነው ነው። ሶስተኛው ደግሞ እዚሁ ዳሽቦርዳችን ላይ ነው። ቻናል ዳሽቦርድ ጋር እዚህ ጋርም ስንመጣ አፕሎድ ቪዲዮ ስንለው አሁንም ወደ ፋይል ኤክስፕሎረር ጋር ኮኔክት ያደርግልናል። ፋይል ኤክስፕሎረራችን ደግሞ ክሊክ ስናደርገው ወደ ኦፕሽን ይሰጠናል ማለት ነው። ለምሳሌ እዚህ ጋር አሁን ወደ ዴስክቶፕ ያመጣኝ። ዴስክቶፕ ላይ ስመጣ ለምሳሌ ሳምፕል ያዘጋጇት እዚህ ጋር ጥቂት ሰከንድ የምትፈጅ 6 ሰከንድ ቪዲዮ አለች። ለምሳሌ ይሄንን ልጫን ብል ይሄንን ክሊክ አደርገዋለሁ እና ቻናሌ ጋር እንደዚህ ያደርግልኛል ማለት ነው። ስለዚህ ቪዲዮ እየጫነ ያለ መጀመሪያ የምናደርገው የቪዲዮ ታይትል ምንድነው የሚለውን ነው። ለምሳሌ ይሄኛው ቪዲዮ ስለ ሄልዝ ስለሆነ ለምሳሌ ሄልዚ ቲፕስ ብለው ዴስክሪፕሽኑ ደግሞ ማብራሪያውን ለምሳሌ በአማርኛ ላድርገው፣ በአማርኛም በእንግሊዝኛም እያደረግን እንሞክር። ስለ ጤና መጠነኛ ትምህርት ልበለው። ዴስክሪፕሽኑ ስለ ጤና መጠነኛ ትምህርት ነው ምናምን ብለን ሰፋ አድርገን እዚህ ጋር እንጽፈዋለን ቪዲዮ ምን ይዘቶችን እንደያዘ። ከዛ ቀጥሎ ወደ ታች እንወርድና እዚህ ጋር ተምብኔል ካዘጋጀን ተምብኔል እዚህ ጋር አፕሎድ ክሊክ ስናደርገው ወደ ኦፕሽን ይሰጠናል። ተምብኔል ካላዘጋጀን ግን እዚህ ጋር አውቶ ጀነሬት ማድረግ እንችላለን። ለምሳሌ አውቶ ጀነሬት አድርግልኝ ስለው ራሱ ዩቲዩብ ከቪዲዮአችን ላይ ከተጫነው ቪዲዮ ላይ ተምብኔል ጀነሬት ያደርግልናል። አሁን ጭኖ ስላልጨረሰ ነው። ቆይ እንመለሳለን። ከዛ እዚህ ጋር ፕሌሊስት ካለን ብዙ ቪዲዮዎች እና የተለያየ ግሩፕ ካለ እዛ ጋር በፕሌሊስት በግሩፕ እዚህ ጋር እናስቀምጣለን። እዚህ ጋር ደግሞ መጠቀስ ያለበት በዩቲዩብ ሕግ ለህፃናት የሚታይና የማይታይ መሆኑን መግለጽ አለብን። እዚህ ጋር በሕግ የተደነገገ ነው። ለምሳሌ እዚህ ጋር yes it is made for kids የሚል አለ። no it's not made for kids የሚለውን እኛ አሁን ለህፃናት ያልሆነ የሚለውን እንመርጣለን። ከዛ እዚህ ጋር ደግሞ የበለጠ ፔድ ፕሮሞሽን ካረግን ለምሳሌ ወደፊት ቻናል ሲያድግ አንዳንዶች ፔድ ፕሮሞሽን ሲያደርጉ እዚህ ጋር ይጠቅሳሉ፣ ማስታወቂያ አብረው የሚሰሩ ሰዎች ማለት ነው። እና እንደዚህ አይነት ነገር ያንዳንድ የማይፈቀዱ ነገሮች አሉ ምናምን ለምሳሌ ኖ እለዋለሁ። እና እነኚህ ኮመን የሆኑ ነገሮች ናቸው። ለምሳሌ ቋንቋው ምንድነው ሲለኝ ለምሳሌ አማርኛ መርጥለት፣ አማርኛ ቻናል ከሆነ አማርኛ አደርገዋለሁ። እና እነኚህን ነገሮች ሁሉ ካደረግን በኋላ ካታጎሪ ምንድነው ለምሳሌ ኤዱኬሽን ብለው እና እንደዚህ አይነት ነገሮች
ከጨረስን በኋላ ለምሳሌ አሁን እዚህ ጋር አውቶ ጀነሬት አድርግልኝ ስለው ይሄንን መረጠልኝ። ይሄን ሳረገው ተምብኔል ሰራልኝ ማለት ነው ራሱ። ከዛ ኔክስት እለዋለሁ። ኔክስት ብዬ ቪዲዮ ኤሌመንት እዚህ ጋር ለምሳሌ አድ ሰብታይትል ይላል። ሰብታይትል አላዘጋጀንለትም። በጣም 6 ሰከንድ ቪዲዮ ስለሆነች ስፔስ የለውም። ስለዚህ እናልፈዋለን። እዚህ ጋር ኢንድ ካርድ ምናምን የመሳሰሉ ነገሮች መጨማመሪያ ቦታ ነው፣ ወይ ከሌሎች ቪዲዮዎች ጋር ሊንክ የምናደርግበት ነው። እሱም ከዛ ቀጥሎ ስለ እንትን ኮፒራይት ቼክ ይደረጋል። እዚህ ጋር ኮፒራይት እዚህ ጋር ያው ኖ ኢሹ ፋውንድ ይለኛል። ምንም ችግር የለውም፣ ኮፒራይት ችግር የለውም የጫንኩት ቪዲዮ። እዚህ ጋር መጨረሻው ላይ ስመጣ ደግሞ ምንድነው ማድረግ የምትፈልገው? ፕራይቬትሊ ነው ቻናል ውስጥ የምታስቀምጠው? አንሊስት አድርገህ ነው የምታስቀምጠው ወይስ ፐብሊክ እንዲታይልህ ነው? አሁን ወደ ፐብሊክ ትልቀዋለህ ወይስ በስኬጁል ታደርገዋለህ ነው የሚለኝ። ለምሳሌ እኔ አሁን ፐብሊክ ላይ ባረገው አሁኑኑ ላይቭ እንዲወጣ ማለት ነው አረጌ ፐብሊሽ ብለው ቪዲዮዬ ቀጥታ ላይቭ ይወጣል ማለት ነው። ከዛ በፊት አንድ ኦፕሽን ደግሞ ይሰጠኛል። ከሌሎች ሶሻል ሚዲያዎች ቻናሎች ካሉኝ ከነሱ ጋር ኮኔክት እነሱን ጋር እንድለቅ አንድ ላይ እንዲወጣ እዚህ ጋር ኮኔክት ማድረግ እችላለሁ ማለት ነው። ለጊዜው ኮኔክሽን የለውም ይሄ ቻናል፣ ስለዚህ ይሄንን አልፈዋለሁ እና ቪዲዮዎችን ይሄው ላይቭ ወጣ ማለት ነው። አሁን ይሄ ቪዲዮ ላይቭ ይታያል ማለት ነው። ዳሽቦርዱ ላይ ስንመጣ ይሄው ቪዲዮ አለው ማለት ነው። ባዶ ነበር ይሄ ቻናል፣ አሁን ቪዲዮ አለው ማለት ነው። እና ቪዲዮ አፕሎድ ማድረግ በጣም ቀላል ነው። ቪዲዮን ካዘጋጀን በኋላ እችን ጥቂት ስቴፖች ይዘን ቪዲዮአችንን በደንብ ዲስክሪፕሽን ጽፈንለት አፕሎድ ስናደርገው ቻናላችን ውስጥ ቪዲዮ ተጫነ ማለት ነው። እና በጣም ቀላል ነው። እና ለዛሬ ያለን ትምህርት ይህን ይመስላል። በሚቀጥለው በሌላ ዩቲዩብ ክላስ እስከምንገናኝ ደህና ሰንብቱ።